እንዴት ናችሁ ቤተሰቦቼ? ሁሉም እናንተ ጋር ጥሩ እንደሆነ ሙሉ ተስፋና ሙሉ እምነት አለኝ። ዛሬ ያው ተመልሰን መጥተናል። ያው ብዙ ስራዎችን ለማካሄድ የሞከርነው የተሻሉ ቪዲዮዎችን የበለጠ ለአእምሯችን የማይሰለቹ ለመስማት ደስ የሚሉ ለእይታም ደስ የሚሉ ቪዲዮዎች እየሰራን ነው። ግን ያው ወደዚህ ጥበብ ስትመጡ ይህም ነገር የሚደረግበት ምክንያት ሊኖር ይችላል ብዬ ለያዘው። ለምን እንደዚህ ጥራት ያላቸው ቪዲዮዎች ቢሰሩ ሰው ጋር ተደራሽነታቸው ይሰፋል። እናም የተለያዩ ልክ ያልሆኑ እይታዎች እና ለዚህ ጥበብ ዝግጁ ያልሆኑ ሰዎች እጅ ሲገባ ይህንን ጥበብ የማቆሸሽ ስራዎች እንዳይሰሩ በሚለው እንደዚህ ትንሽ ለመስማት ወይም ቁጭ ብሎ ለማዳመጥ ከበድ የሚሉ ቪዲዮዎች ናቸው። ፍላጎት ላለው ሰው ግን በዚች ሰዓት ይህንን ቪዲዮ እያየ ለሚያሳልፈው ሰዓት ሙሉ ለሙሉ ደስተኛ እናም ፍላጎት እያለው ነው የሚቀጥለው። እናም የሰዎች ዝግጁ በሆኑ ቁጥር የነሱ የነፍሳቸው መሻትና የነሱ ፍላጎት እየጨመረ ሲሄድ በዛው ልክም የዚህ ጥበብ ወደ እኛ የሚመጣበት የሚደርስበትን መንገድ በዛው መጠን እየረቀቀ እያማረ ይሄዳል። ይሄ ነገር አሁን ሳይሆን ቀርቶ ሳይሆን እኛ የምንማርበት የቤኖ ባሮክ ካባላ አካዳሚ ላይ የተለያዩ ቪዲዮዎች አሉ ከአኒሜሽኖች ጀምረው። እኔም በእንግሊዘኛ አንድ የምቆጣጠረው አንድ የቲክቶክም ቻናል አለ። እዛ ላይ ትንሽ ደስ የሚሉ ቪዲዮዎች ለመስማት አጠር ያሉም ናቸው። ግን አሁን የነዚህ ቪዲዮዎች ዓላማ በኢትዮጵያ ውስጥ የአማርኛ ተናጋሪዎችም ዓለም ላይም ላሉት ለነሱ ታስቦ የተዘጋጀ ነው። ለዚህ ጥበብ ለተዘጋጁ እና እስቲ ዛሬ እንዴት ነው እነዚህ ሰዎችን ልንረዳቸው የምንችለው? እንዴት ነው ጠጋ የምናደርጋቸው ወደዚህ ጥበብ? በእርግጠኝነት እናንተ አሁን በዚህ ሰዓት ላይ ያላችሁበትን ደረጃ ሁሉም ወደዚህ ጥበብ ያለው ሰው አሳልፎታል። እና ምንድነው እኛን ወደዚህ ያመጣን? ህይወታችን ውስጥ ብዙ የሚያሳስቡን ነገሮች አሉ እና ለምን እነዛን ነገሮች በምን ምክንያት ትተናቸው ነው ወደዚህ ጥበብ ጊዜያችንን ልናሳልፍ የምንሰጠው? ወይም እንዴት ነው ምንድነው ጥቅሙ ለሚለው አንዳንድ ጥያቄዎች የተቻለንን ያህል ለመመለስ እንሞክራለን። በዚሁም መጠን እናንተ ያላችሁን መሻት በጨመራችሁ ቁጥር አሁን እየተሰሩ ያሉ የትርጓሜ ጀምሮ የተለያዩ መጽሐፎችን እና ቪዲዮዎችን በተሻለ ጥራት እየተሰሩ አሉና እባካችሁ በጸሎትና በፍላጎታችሁ በመሻታችሁ እርዱን። ያም ሲሆን እነዚህ ነገሮች ወደ እናንተ የሚመጡበትን የተሻለ መንገድ እናዘጋጃለን። እና እስቲ እንዴት ነው ዓለማዊ ህይወቴን ማስተካከለው? ስለ መንፈሳዊ ነገር ነው የምናወራው። ግን እስቲ እንዴት ነው ሊገናኝ የሚችለው? የኔ ዓለማዊ ህይወት እና ከኔ መንፈሳዊ ህይወት እንዴት ያገናኛቸዋል? ፈጣሪ እኔን የሚያሳስቡኝ የሚያስቸግሩኝ ብዙ ችግሮች እያሉ እንዴት ነው እንደዚህ ሙሉ ጊዜና ሙሉ ሰዓታይን የሚፈጅ ጥበብ እንድመራ እንድማር እያስገደደኝ ያለው ወይም የሚጠይቀኝ ያለው ለሚሉ ጥያቄዎችም በዛው በመካከል ለመመለስ እንሞክራለን። ትንሽ እስቲ ወደፊት ልውሰዳችሁና ወደ በዚህ ጥበብ ምናልባት 1-2 አመት አጥነታችሁ ብዙ አዳዲስ ሀሳቦች ገብቷችሁ የተለያዩ መጽሐፎችንም አንብባችሁም አስተማሪዎች ጋር ተምራችሁም ትንሽ ገፋ ብላችሁ ያለውን በዚህ ጥበብ ያለውን ህይወት ትንሽ ለማስተዋወቅ ያህል ማለት ነው። ምን ይፈጠራል? ልክ አንድ ሰው የመጀመሪያ ኮርሶቹን ወስዶ ሊሆን ይችላል። በየጊዜው በየአመቱ በነፃ የሚሰጡ ትምህርቶች አሉ። ካባላ አካዳሚ ይህንን ትምህርቶች ይሰጣል። ሁሉንም ነገር ከአዲስ ለማስረዳት ማለት ነው። እና ለዚህ ትምህርት ፍላጎት ላላችሁ ሰዎች እባካችሁ ኮሜንት ላይ
ስማችሁን ወይም እናንተ ጋር ማግኘት የምችልበትን መንገድ አስቀምጡልኝና ወደዚህ እንመራችኋለን፣ ረዳችኋለሁ ማለት ነው። እና እነዛን ኮርሶች ከወሰደ በኋላ ዩት ግሩፕ ማለት ገና አዲስ ስብስብ ብለን ያዘው ለጊዜው ወደዛ ትቀላቀላላችሁ። ወደዛ ግሩፕ ስትገቡ 10 ሆናችሁ ነው የምትቀላቀሉት። ይሄም ያው ፈጣሪን ለብቻችን ማግኘት ስለማንችል ነው፣ ወደ መፈላሰፍ ውስጥ ወደ ሌሎች ነገሮች ውስጥ ስለሚከተን ብቻችንን ከጓደኞቻችን ጋር አላማውም ፈጣሪያችንን መውደድ ነው። ፈጣሪያችንን ከጎናችን አሁን ልናየው አልቻልንም፣ አልተገለጸልንም። ስለዚህ እነዛ ጓደኞቼን በፈጣሪ ምትክ እነሱን ተክቼ እነሱን ለመውደድ በመሞከር ለፈጣሪ አገልግሎትን እሰጣለሁ ማለት ነው። እናም ምን አይነት ቀን ታሳልፋላችሁ? ይሄን ግሩፕ ከገባችሁ በኋላ የሆነ ያህል ጊዜ እንዴት ነው ግሩፕ ውስጥ ያሉት ሂደቶች እንዴት ናቸው? እንዴት ነው የምትማሩት? የተለያዩ ትምህርቶች አሉት በዚህ ዙሪያም እሱም ይሰጣችኋል። ይሄ እንዴት ነው ጥሩ እና ጤናማ የሆነ ግንኙነታችሁን እንዴት ነው ችግሮች ሲያጋጠማችሁ እንዴት ነው የምትማማሩት? ምን ያህል ጊዜ ነው የምታሳልፉት አንድ ላይ? እነዚህ ትምህርቶች ታሳልፉና ያኔ ስትበቁ ወደ 10 ትገባላችሁ፣ ወደ 10 የሚባለው ግሩፕ ትገባላችሁ ማለት ነው። እዛ ግሩፕ ውስጥም ያው የተለያዩ ሂደቶች አሉት እንደ ፍላጎታችሁ ደረጃ። ምናልባት ወዲያው ለዚህ ነገር ላትገቡ ትችላላችሁ። ቀስ ብዬ ነው መማር የምፈልገው ጊዜ ያስፈልገኛል የምትሉም ከሆነ 3-4 ዓመት እየተማሩ በየአመቱ ለሚሰጡት ኮርሶች የተማሩ ቀስ ብሎ የሚገቡ አሉ። በጣም የነፍሳቸው መሻትም ፍላጎታቸውም ደግሞ አላስቀምጥ ያላቸው ሰዎች ደግሞ በአጭር ጊዜም ወደዚህ ነገር ሊገቡ ይችላሉ ማለት ነው። እና ወደዚህ 10 ከገባችሁ በኋላ እንደ ስምምነታችሁ በብዛት በተለምዶ አሁን ለምሳሌ እኔ ያለሁበት 10 ውስጥ በቀን አንዴ በቀን ሁለቴ አንዴ ለ15 ደቂቃ ቀን ወደ ምሳ ሰዓት አካባቢ እንሰበሰባለን ለ15 ደቂቃ። ያው ምናልባት ትንሽ የምትነበብ ነገር ይኖረናል። ያቺ የምትነበብ ነገሯን የሚያዘጋጀው ግለሰብ ይሆናል እንደ ተራችን። ከዛን ማታ ላይ ለ30 ደቂቃ ሌላ ሁለተኛ ስብሰባ ልናደርግ እንችላለን። ምናልባት ያኛው ካመለጠኝ በዚህኛው ልገኝ እችላለሁ። ቀን ከ7 ሰዓት እስከ 8 ሰዓት በኢትዮጵያ ሰዓት አቆጣጠር አለሙላ ከካባላ አካዳሚያችን የሚሰጥ ትምህርት አለ። እሱንም መሳተፍ ከቻልኩኝ እሱን እገባለሁ። ከዛም በኋላ ደግሞ ሌሊት በኢትዮጵያ ሰዓት አቆጣጠር ከ9 ሰዓት ከ40 እስከ ጠዋት 12 ሰዓት ተኩል ድረስ ሌላም የሚሰጥ የጠዋቱ ሌሰን ከቀን ላይ የሚሰጡት ትምህርቶች ከካባላ አካዳሚ የሚሰጡት ትምህርቶች ምናልባት ወሳኙ ልለው የምችለው ለምን ሌሊት ላይ ሆነ። ያው ለዚህ ትምህርት ፍላጎት ካለን ቀን ላይ ጊዜ አይኖረንም፣ ህይወታችንን እያሳደድን ነው። ሁላችንም ቤተሰቦች አሉን፣ የሚጠበቅብን ነገር አለ። የነዛን ነገሮች ስናሳድድ ስለምንኖር ቁጭ ብለን ራሱን ለማንበብ የምንሞክር ውስጣችን ያለው ራስ ወዳድነት ይጎትተናል። ወደ ሌሎች ሀሳቦች በስርዓትም ማዳመጥም አንችልም። ስለዚህ በዛ ሰዓት ለመሰብሰብ እንሞክራለን ከጓደኞቻችን ጋር ሀሳቦች ላይ እንነጋገራለን። ትምህርት ይሄ አሁን ዓለም ሁላ በዚህ ካባላ ትምህርት ላይ ያሉት ሰዎች ሁሉም ኦንላይን ፕላትፎርም አለ፣ ሲስተም አለ የተዘጋጀ የካባላ አካዳሚ የሚያራምደው የሚሰራበት ሁላችንም እንድንሰበሰብ ፍቃድ የሚሰጠን እንደ አፕሊኬሽን አለ። አርቡት ይባላል። አርቡት ማለት ሚውቹዋል ጋረንቲ እንለዋለን በእንግሊዝኛ። ወይም እርስ ለእርስ ቃል ለቃል እንዴት ልተረጉመው? እኔ ለእሱ አስባለሁ እሱ ለእኔ ያስባል። እርስ በእርስ ያው እየተረጋገጥን ነው። መረጋገጥ ሳይሆን እየተደጋገፍን ነው። እርስ በእርስ እየተደጋገፍን ነው። እኔ ለእሱ አስባለሁ እሱ ለእኔ ያስባል ይባላል። የአፕሊኬሽን ስሙ አርቡት የሚባል ሲስተም አለ። እዛ ላይ ገብተን ሁላችንም የአሰራሮቻችን የተለያዩ ክፍሎች አሉ። እዛው አፕሊኬሽኑ ላይ የተለያዩ ክፍሎች አሉ። እዛ ውስጥ ገብተን እናዳምጣለን ትምህርቱን። የተለያዩ ተከፋፍለው በዛች
3 ሰዓት ውስጥ የተለያዩ ትምህርቶችን እንሰማለን። ምናልባት በዛ ሰዓት መነሳት የሚከብደኝ ከሆነ ወይም ስራ ምክንያት የተለያዩ ምክንያቶች ማልችል ከሆነ ድጋሚ ስለሚቀዱ ቀን ላይ ለማግኘት እሞክራለሁ። በዚህ ሁሉ ውስጥ እንዴት ነው አሁን ለምሳሌ ቤተሰብ ማስተዳደር ያለበት ሰው ይህ ሁሉ ሰዓት ተቀምጦ እንዴት ነው ይሄ ሁሉ ነገር ሊያራምድ የሚችለው? አስቡት። እንዳልኩት ከሆነ በቃ ይሄንን ትምህርት ሙሉ ለሙሉ ራሴን ጊዜ ሰጥቼ ሁሉንም ሰአቶች ላይ መገኘት እፈልጋለሁ የሚል ሰው አስቡት። 15 ደቂቃ አለች፣ 1 ሰዓት ትምህርት አለ፣ ማታ ላይ አካባቢ የ30 ደቂቃ ከጓደኞቼ ጋር እገናኛለሁ። ማታ ሌላ 3 ሰዓት ከምናምን ከእንቅልፍ ያሳልፌ ይሄዳል። እንዴት ነው ይህንን ነገር አንድ ሰው ሊያሳካ የሚችለው ብለን እናያለን። ከባድም ነው፣ ፍላጎትም ይጠይቃል። ግን እዚህ ጋም ደግሞ ሌላ ደግሞ ደበቅ ብላ የምትመጣ ሌላ ነገር አለች። ያው ይህንን ያደረገበት ምክንያት አለ ፈጣሪ። ያንን ምክንያት ላንረዳው እንችላለን ሙሉ ለሙሉ። ግን ቀለል ብዬ እኔ እንደተሰማኝ ልንገራችሁ ብል ምንድነው ይሄ ሁሉ ባይሆን ኖሮ፣ ፈጣሪያችን ባይደበቅብን ኖሮ፣ ግልጽ ቢሆን ኖሮ የእሱ ብርሃን ነፍሳችንን እንዴት እንደሞላችሁ ቢያሳየን ኖሮ፣ እንደዛ ስለሆነ አሁን ያን ነገር እያሳየን አይደለም እንጂ ያንን ነገር ቢያሳየን ኖሮ አይሰማንም ነበር። ለሱ ያለን ክብር፣ ለሱ ያለን ፍቅር፣ ወደ እሱ የመምጣት ያ መሻቱ አይታወቅንም ነበር። እንደ ሮቦት ተገዢ ሆነን እናሳልፈው ነበር። እሱም ደግሞ በጥበቡ እንዴት ለእኛን ያንን ብርሃን እየሰጠን እንደሆነ ወይም ደግሞ እኛነታችን አይኖርም ነበር። በቃ ፈጣሪ ነው ያ ብርሃኑ። አሁን እኛ ሻማ ከሆንን ትልቅ ፓውዛ ነገር ቢበራበት ያችን ሻማ ይውጣታል። ፓውዛው አለ ነው እንጂ የምንለው የሻማው ብርሃን አለ አንልም። እና እንደዚህ አይነት ሁኔታ ላይ ነበር የምንሆነው። ስለዚህ እኛን እንዴት አድርጎ ሰራን? እኛን ምንድነው ያ የመሻት የመቀበል ፍላጎቱ። ስለዚህ ያንን የመቀበል ፍላጎት በምን አዳበረው? ቀስ በቀስ ያ ሁሉም ነገር በፈጣሪ ውስጥ ሙሉ ከሆንበት ደረጃ ቀስ በቀስ አወረድን እና ከዛ ብርሃን ሙሉ ለሙሉ ባዶ፣ ያ ብርሃን ከውስጣችን እንደሌለ ወደሚለው አሁን ወደዚች ያለንበት ወደ ዓለም አመጣን። ያ ማለት ለእኔ የሚሰማኝ ምንድነው? ባዶ እንደሆንኩኝ ነው እና የፈጣሪ ብርሃን ውስጤ እንደሌለ ነው። እና ያንን ፈጣሪ ብርሃን እንዴት ነው ማመጣው? እኔን እንዴት ነው የምገነባው? ያንን ፈጣሪን ብርሃን የሚቀበለውን ማንነቴ እንዴት ነው ማሳድገው የሚለውን እሱ ያንን እንዴት እንድናደርገው ፈለገ? በመሻታችን ወደ እሱ መቅረብ በፈለግን ቁጥር ያ ማንነቴ እየጨመረ ይሄዳል። የመቀበል ፍላጎቴ እየጨመረ ስለሚሄድ እኔነቴ እና እኔና ፈጣሪ ያነቴ እየተለየ ሄዷል። ዝም ብሌ ባሪያ ለብርሃኑ ባሪያ ከመሆን አሁን እኔን አውቀዋለሁ። እኔ ምንድነው? ያ መሻቱ ነኝ። ከፈጣሪ ደግሞ የምፈልገው ፈጣሪን ነው፣ እሱን ነው፣ ብርሃኑን ነው የምፈልገው። እና እነዚህ ሁለቱን ነገሮች ይለያያሉ። እዚህ ጋር ትንሽ ለመረዳት እንድትሞክሩ የምፈልገው ምንድን ነው? እንዴት ነው ፈጣሪ ሁሉንም ከፈጣሪ ውጭ ነገር ስለሌለ እንዴት እኛን እንዴት እኛን እንደፈጠረን፣ እንዴት ነው አዲስ ፍጥረት ማለት ነው ከፈጣሪ ውጭ ያለ ነገር ነው። ግን አሁን ለመረዳት እንድትሞክሩ የምፈልገው ሁሉም ነገር በፈጣሪ ስር ነው፣ ግን እኛን እንዴት እንደሰራን ያ በመሻት ውስጥ በብርሃኑ ሞላንና ያንን ብርሃኑን ቀስ ብሎ እያወጣው ባዶ እስከምንሆን ጭራሽ ፈጣሪ የሚባለውን ነገር እስከምንረሳው ድረስ በዚች ዓለም ድረስ እንዴት እንደደረስን ያም ያደረገበት ምክንያት ምንድን ነው? ያንን ብርሃን አወጣው። ልክ ያን ብርሃን እንደወጣና የምፈልገው ነገር እንዳለ ሲሰማኝ ያ መሻቱ እኔ እንደሆነ እኔ መሻት ነኝ ማለት ነው። በቃ የመቀበል ፍላጎቱ ነኝ እኔ። እዚህ ዓለም ላይ ያሉት ነገሮች አይደሉም። እኔ ያችን እንዴት ነው ምሰራት ነው። ስለዚህ በቀን በእነዚህ ሰዓቶች ከጓደኞቼ ጋር ለመገናኘት የማረጋቸው ጥረቶች፣ ወደ ፈጣሪ ለመቅረብ ያሉት ጥረቶች በሙሉ ምንድነው? ራሴን እየገነባው ነው። ያንን ብርሃኑን የምቀበልበትን ፍላጎቴን እየገነባው ነው።
አያችሁት? እቃ አይደለም የገነባው ያሉት ወይም ገላይን አይደለም የገነባው ያሉት፣ ፍላጎቴን ነው የገነባው ያሉት። መንፈሳዊ ዓለም ላይ እቃዎች የሉም ብያቸዋለሁ ከዚህ በፊት ቪዲዮዎቹ ላይ። ያለው ምንድን ነው? ፍላጎት ነው ያለው። ፈጣሪ ለእኛ ብርሃን መስጠት ፈለገ። እኛ ደግሞ ያንን ብርሃን የመቀበል ፍላጎት ያስፈልገናል ማለት ነው። ስለዚህ ያችን ፍላጎት ነው እየሰራን ያለ ነው። ለዛ ነው እዚህ ዓለም ከዚያ ሁሉ ይህ ጨለማ ዓለም ውስጥ የገባ ነው እና ቀስ በቀስ ራሳችንን እየገነባን ወደ እሱ እንጠገዋለን ማለት ነው፣ በመሻት እየፈለግን እና እነዚህ ክስተቶች በቀን ውስጥ ለተለያዩ ስብሰቦች፣ የተለያዩ ትምህርቶች ለመምጣት ያለኝ ፍላጎት ነው እኔን የሚገነባው። እናም ያው በአንዴ እነዛ ነገሮች ላይ በአንዴ ደርሳለሁ ማለት አይደለም። እናም ደግሞ ካልደረስኩም ደግሞ ፈጣሪ ጋር መቼም አልደርስም ማለት አይደለም። እናም አንዴ ሁሌ አስተማሪያችን ራፍ የሚነግረን አንድ ነገር አለ። ምንድን ነው እሱ? የሚያየን ምን ያህል ሰዓት እንዳሳለፍን ሳይሆን የሚያየው ባለችን ፍሪ ታይም ወይም ባለችን የግል በቃ ለራሴ ምዝናናበት ታይም ላይ ሰዓት ላይ ያችን ሰዓት እንዴት አሳለፍኳት ነው የሚያየው እሱ። ገብቷችኋል? እንዴት ነው እሱ? አሁን ለምሳሌ ተገድጄ ትምህርት ቤት እማራለሁ። በራሴ ፍቃድ ግን መጽሐፍ አንብቤ መጽሐፍ በራሴ ፍቃድ ሳነሳው ከዛች መጽሐፍ የተሻለ እማራለሁ። ልክ እንደዛ ነው። ስለዚህ ተገድጄ ከሚሄድ ወይም ሳይሆን ያለችኝ አሁን በቀን ውስጥ በቃ በህይወቴ ስራ አለብኝ ምን አለብኝ፣ ያለችኝ ግን 5 ደቂቃ ናት። በዛች 5 ደቂቃ ውስጥ ገብቼ ቲክቶክ ነው ያየሁበት ወይም ከጓደኞቼ ጋር ወጣሁበት ወይስ ሲኒማ ገብቼ ፊልም አየሁበት? የራሴ የግል ሰዓቴ ነው፣ የረፍት ሰዓቴ። በረፍት ሰዓቴ ምንድን ነው ያደረኩባት? 5 ደቂቃ ከሆነች አቺን 5 ደቂቃ ወደ መሻት ወደ ፈጣሪ ለመቅረብ ከተጠቀምኳት በሷ ብቻ ያንን የፍላጎቴን ይጨምርልኛል ማለት ነው። ወደ እሱ እንድመጣ ወደሚያስፈልጉት መንገዶች ጠጋ ያደርገኛል ማለት ነው። ስለዚህ አሁን እስቲ ትንሽ ምስሏን እንመልከትና ይህንን ትንሽ ምስላዊ እናድርገው። እዚህኛው ዓለም ላይ ነፍሳችን ወይ ሶላችን ፍላጎታችን ነው ያለው ብለን እናስብ። ከዚህም በፊትም በሌላ ቪዲዮ ትንሽ ይህንን ለማስረዳት ሞክሬ ነበር። እዚህኛው ዓለም ላይ ደግሞ እኔ ያለው እኔና የተለያዩ ነገሮች፣ ለምሳሌ ገንዘብ ያስፈልገኛል፣ ቤት መስራት ይኖርብኛል፣ ቤተሰቦቼም አሉ፣ የተለያዩ ነገሮች አሉ፣ የምፈልጋቸው ነገሮች አሉ። ዝም ብዬ እንደዚህ ላድርገው፣ የተለያዩ ፍላጎቶች አሉ። እነዚህ ነገሮች እኔ ሙሉ ታይሜን ይፈልጋሉ፣ ጊዜን ይፈልጋሉ። ስለዚህ እንዴት ነው እዚህኛው ዓለም ላይ ደግሞ ያለችውን ፍላጎት እንዴት ነው ማሳድጋት? ያለችኝ ለፈጣሪ ለመቅረብ መስጠት የምችለው 5 ደቂቃ ናት። ያችን 5 ደቂቃ እንዴት ላሳድጋት እንላለን። ከዛ በፊት ምን መንገር እፈልጋለሁ፣ ያው ህይወታችንን እንዴት እናሻሽል በሚል ርዕስ ስለሆነ የተነሳ ነው። ያንንም ነገር ለእናንተ እንድትረዱ እፈልጋለሁ። ስለዚህ ምንድን ነው ነፍሳችን ናት እኛ ያቺ መሻት እኛ ለፈጣሪ ያለን ፍላጎት ለፈጣሪ ያለን ፍላጎት ነው። ያ ነው ነፍሳችን። ሌላ ነገር እንዳትወስዱት። እንዳልኳችሁ ካባላ ላይ የምናወራው ተጨባጭ በሆኑ ነገሮች ነው እንጂ በምናባዊ ወይም ወደ መንፈላሰፍ አንሄድም። ያ ፍላጎታችን ነው የኛ እቺ ፍላጎታችን ናት። ወደ ፈጣሪ የመቅረብ ፍላጎታችን ነው ወደዚህኛው ዓለም ያመጣን። እንዳልኳችሁ ቅድም ከብርሃኑ አስወጥቶ እዚህ ለገንዘብ ማስተዳደር እንዳለብኝ፣ ቤተሰቦቼ መንከባከብ፣ ቤት ምን ብዙ ነገሮች ያው የፈጣሪ ብርሃን ነገሮች እንደሚያስፈልጉኝ ወደ ባዶነት የመጣሁት እና እኔ የመጣሁት ከዚህ ነው። ምን እንለዋለን ካባላ ላይ አንድ ፎቶ በኋላ ላይ ያሳያችኋለሁ። ከዛ የበለጠ ትረዱታላችሁ። እና እቺ ነፍስ በህይወቴ ላይ የተለያዩ ችግሮች ያጋጥሙኛል።
ምናልባት የገንዘብ ችግር ይኖርብኛል። ገንዘብ እንዴት እንደማገኝ በተለያዩ ነገሮች እሞክራለሁ። ህይወቴ ላይ ይሄ ነገር የተሳካ አይደለም። ቤተሰብ ለመመስረት እሞክራለሁ። ይሄም ነገር የተሳካልኝ አይደለም። የተለያዩ ሀብት ልፈልግ እችላለሁ። ዝናን፣ የተለያዩ ነገሮችን፣ እውቀትን ልፈልግ እችላለሁ። የተለያዩ ነገሮችን ለመፈለግ እሞክራለሁ። ግን የተለያዩ ችግሮች እየጎተቱኝ ነው። እየተሳኩልኝ አይደለም። ስለዚህ እንዴት ነው የሚሳኩልኝ? እነዚህ ችግሮች ታዲያ ለምንድን ነው ፈጣሪ ጥሩ ከሆነ ከዚህ በፊትም እንዳወራ ነው ፈጣሪ ለእኔ የሚወደኝ ከሆነ ለምንድን ነው እነዚህን ችግሮች የሚልክብኝ? ለምንድን ነው እዚህ መንፈሳዊ እዚህ ዓለም ላይ ለምንድን ነው እነዚህ ችግሮች ምን ጥቅማቸው ምንድን ነው? ያንን እንድትረዱ እፈልጋለሁ። ምንድን ነው ፈጣሪ በእነዚህ ችግሮች ምን እየነገረን ነው? እየፈለጋችሁት ያላችሁት ነገር አለ። ይህንን ትፈልጋላችሁ፣ ይህን ትፈልጋላችሁ፣ የተለያዩ ነገሮችን እየፈለጋችሁ ነው። አንዳንድ ሰዎች ደግሞ ያገኟቸዋሉ። እነዚህ ነገሮችን ያገኙ ሰዎች አሉ። እነዚም ሰዎች ግን የተለያዩ ችግሮች ያጋጥሟቸዋል። ነገሮችን ወይ የጤና ችግር ይኖራል፣ ወይ ያላቸው ገንዘብ እያስደስታቸው አይደለም፣ ወይ በትዳራቸው ጥሩ ነገር ላይ አይደሉም ያሉት። ለምንድን ናቸው እነዚህ ነገሮች የሚልክብን? ፈጣሪ ለእኛን ማሰቃየት ደስ ይለዋል እንዴ? እውነትም አይደለም። እስቲ ስለዚህ ይሄ ከራስ ወዳድ የሚባለው ፕሮግራም እንውጣና እስቲ በፈጣሪ ዘንድ ያለውን ምክንያት ለመመልከት እንሞክር። ምንድን ነው የነፍሳችን ነው እኛን የምትቆጣጠረው ብያቸዋለሁ። ፍላጎታችን ባናቀውም እዚህኛው ዓለም ላይ ያለችዋ ነፍስ ናት እኛን ፍላጎታችን ነው የሚቆጣጠረን። እናም ያቺ ፍላጎት ምን ትፈልጋለች? እኛን ወደዚህኛው ወደ መንፈሳዊው ዓለም ማምጣት ትፈልጋለች። እኛ ደግሞ ዓለማዊ ነገሮች ይዘውናል፣ ልናዳምጥ አንቻልም። ወይም እየገባን አይደለም፣ ምን እየፈለግን እንደሆነ ውስጣችን እያወቀው አይደለም። እነዚህን ነገሮች እንደሚያስደስቱን እየመሰልን እያሳደድናቸው ናቸው። አንዳንድ ሰው ቶሎ ይሄ ነገር ይገባውና እነዚህን ነገሮችን ትቶ ወደ ላይኛው ዓለም ለመገናኘት የራሱ ጥረቶችን ማድረግ ይጀምራል እና ምን ይፈጠራል? መጠጋት ይጀምራል። ያው እንዳልኳችሁ የራሱ ሂደት አለው። ከትንሹ ከገላዊ ፍላጎት ይጀምራል። ከዛም በኋላ ገንዘብን ይፈልጋል፣ ዝናን ይፈልጋል፣ ኃይልን ይፈልጋል፣ ያው መግዛት ይፈልጋል ሰዎችን። ከዛም በኋላ እውቀትን ይፈልጋል። ከዛ በኋላ ነው እቺ ፍላጎት ደረጃ ከፍ ስትል ወደ መንፈሳዊ ዓለም የምትመጣው። እና እቺ መንፈሳዊ ዓለም በኋላ እዚህ ጋር አንድ ፎቶ አሳያቸዋለሁ። እቺ የመንፈሳዊ ዓለም ፍላጎት ሁሉንም ያካተተች ናት። ሁሉንም ትይዛቸዋለች። አንድ ሰው እውቀት ካለው እኮ ኃይልንም ይኖረዋል፣ ገንዘብ ይኖረዋልም፣ ሁሉም ነገር ይኖረዋልም። እውነተኛ እውቀት ከሆነ በዛ ነገር አንድ ሰው ኃይል ካለው ገንዘብ አለው፣ ቤተሰብ አሉ፣ ሁሉም ነገሮች አሉት። አንድ ሰው ገንዘብ ካለው ቤተሰብ አለው፣ ምግብ አለው፣ ሁሉም ነገር ይበላል፣ ይጠጣል ማለት ነው። ስለዚህ ከፍ ባለ ቁጥር የሰው ልጅ ፍላጎት ሌሎቹ ነገሮች ትቷቸው እየሄደ ሳይሆን እነዛን ነገሮችን እየያዘ ነው ማለት ነው። ስለዚህ እቺ ነፍስ እኛን ወደዚህኛው ዓለም የማምጣት የምትጠቀማቸው መንገዶች አሉ እና እንደ ቅርንጫፍ እንሳለው እና ያው ይህንንም በኋላ አሳያችኋለሁ። እቺ ቅርንጫፍ እዚህኛው ዓለም ላይ የተለያዩ ብራንቾች አሏት፣ ስሮች አሏት። ይሄኛው የኛ ዓለም ነው፣ እዚህ ታች ላይ ያለው በገንዘብ በተለያዩ ነገሮች የሚታይ። እዚህኛው ዓለም ላይ ደግሞ ነፍሳችንና ከፈጣሪያችን ጋር ያለው መንፈሳዊ ዓለም ነው ያለው። ስለዚህ ምን ታደርጋለች? ወደዚህኛው ዓለም ያለን ፍላጎት እንድንጠጋ ልክ ገንዘብን ስናገኝ ይህንን ነገር በችግር ትመታዋለች። ከዛን ይህንን ለመቅረፍ ስንሞክር፣ ይህንን ነገር ለማድረግ ስንሞክር ወደዚህኛው ይመጣል። ይህ ሌላ መሻት ትሰጠናለች። ከዛ ይህንን ደግሞ ያሳካን ስንል ወደዚህ ትመጣናለች። በተለያዩ ችግሮች ትመታናለች። ምትመታን ምንድን ነው? እነዚህ ጊዜያዊ መፍትሄዎችን ተዋቸውና ሁሉንም ነገሮች የሚይዝላችሁን የላይኛውን እዚህ አሁን ይሄ ቅርንጫፍ ቢጠፋ እዚህ ጋር ሌላ ቅርንጫፍ እዚህ ጋር አለ። ይሄ ጠፋ ማለት ሌሎችም ነገሮች እኮ አሉ። እዚህ ጋር ያለውን ችግር ስንፈታው
ሌላ እዚህ ጋርም እኮ ሌላ ቅርንጫፍ አለብን። ስለዚህ የሰው ልጅ ፍላጎት ቅድሚያ ወዴት ያመራል? እነዚህን ችግሮችን ለመፍታት ይሞክራል። የገንዘብ የህይወቱን ኃይል ለመግዛት የተለያዩ ነገሮች እውቀትን ፍለጋ እነዛን ነገሮች ለማሳካት ይሞክራል። ግን እነዛ ነገሮች ምንድን ናቸው? እንድንረዳ ነው። እነዚህ ነገሮች አይደለም እየፈለክ ያለኸው። እዚህ ጋር ያለውን ዋነኛው ይሄ ዛፉን ነው፣ የህይወት ዛፍን ነው እየፈለክ ያለኸው ነው እያለችው ያለችው ያቺ ነፍስ ማለት ነው። የሰው ልጅ ደግሞ ቀጥታ መዝለል አይችልም። ሂደት አለ። ሁሉም ነገሮች በአንዴ ለአንድ ፍሬ ዛፍ ለመሆን ጊዜ ይፈልጋታል። እና እነዛን ሂደቶች ከትንሹ ከምግብ ከቤተሰብ ይዘልና ወደ ሀብት ይሄዳል። ከዛን ኃይል፣ ከዛን እውቀት፣ ከዛን ወደ መንፈሳዊነት ነው የሚመጣው እንጂ በአንዴ መዝለል አይችልም። ሂደት ያስፈልገዋል። ለምን? ይሄ ነገር እንደማያስፈልገው በራሱ ካላየ፣ ገንዘብ እንዳልሆነ ገንዘብን አግኝቶት ያ ነገር እንዳልሆነ ካላየ አይሄድም ሰው ልጅ። ይሄ የኛ ባህሪ ስለሆነ ማለት ነው። መሻቱ ገና የለም። ለሚቀጥለው ደረጃ መሻት የለንም። እናም ምን ታደርጋለች እቺ ነፍስ? እነዛን በዚህኛው ዓለም ላይ ሰላማችንን እንድናገኝ አትፈቅድልንም። በዚህ በዓለማዊ ነገሮች በነዛ ባየናቸው በገንዘብ፣ በሰው፣ በቤተሰብ፣ በዝና፣ በእውቀት ሰላማችን እንድናገኝ አትፈቅድልን በጭራሽ ማለት ነው። እናም እዚህ ወደ መንፈሳዊ ዓለም ስንመጣ ብቻ ነው ሰላማችን የምንመጣው። እሷ ይህንን ባላንስ አሁን እዚህ ጋር እንደ ባላንስ ነው ለመሳል እንደ ሚዛን ነው ያሳየኋችሁ። ሚዛኑ በጣም ወደዚህኛው ዓለም አርልቷል። ወደ እነዚህ ዓለሞች ወደ እነዚህ በጣም አርልተሃል እና ባላንስ አርገኝ እና እነዛን ነገሮች እኔ ባላንስ አረግልሃለሁ እያለችው ነው ባጭሩ። ስለዚህ ይህን የተረዳ ሰው ምን ያደርጋል? ያው ለግላዊ ጥቅም ወደ መንፈሳዊ ዓለም መምጣት ይደብራል፣ ግን ችግር የለም። ራሱ መንፈሳዊ ዓለም ላይ ያለው ብርሃን እኛን ስለሚያርመን ራሳችንም ሸውደ ነው የሚሆን ለምንም አይነት ምክንያት እስቲ እንምጣ፣ ወደዚህ ነገር እንምጣ እና ምን ታደርጋለች? እዚህኛው ዓለም ላይ ያለን ያቺ ከዚህም በፊትም ፖይንት እንደ ሃርት ብያታለሁ። እቺ ነጥብ ኢዝራኤል እንላታለን። ኢዝራኤል ናት፣ ትንሽዬ ናት። ዙሪያዋ የተለያዩ ፍላጎቶች አሉት። እነዚህ ያልኳችሁ ፍላጎቶች ማለት ነው። የተለያዩ ፍላጎቶች አሉ። መጽሐፎች ላይ ምን እንለዋለን? ኢዝራኤል በሌሎች እንትኖች ተከባለች አይደለ? የሌሎች ሀገራት ገዝተዋታል ሲባል እነዚህ ፍላጎቶች ነው የገዛት ያሉት፣ የተቆጣጠሯት ነው። ግን እቺ ፍላጎት ማደግ አለባት እና እነዛን ሌሎች ፍላጎቶችን መቆጣጠር አለባት። ሌሎቹን ፍላጎቶች ስትቆጣጠር ነው ህይወታችን ሰላም የሚያገኘው። እስከዛ ይሄ ነገር እስከምንደርስበት ይልቅ ችግሮች አያቆሙም። ለምን? ፈጣሪ እኛን በሱ ብርሃን፣ እቺ ኢዝራኤል ናት። ለፈጣሪ የመቅረብ ያለን ፍላጎት ሙሉ ልባችንን መሙላት ይኖርበታል። ያንን ትልቁን ነገር ነው። ይሄን ነገር ይሄ ከዚህ የበለጠ ነገር የለም። ይሄ ሁሉም ነገር ልባችን ሊሞላ የሚችለው መቼ ነው? ፈጣሪ እኛንም ሲሞላን፣ ወደ ራሱ ሲያቀርበን፣ ሊሰጠን የሚችለውን ትልቁን ነገር እሱ ምንድን ነው? ራሱን ሲሰጠን፣ ወደ እሱ ሲያመጣን፣ እሱን ሳይሆን እንደሱ ሲያደርገን፣ ያ ነው ትልቁ ነገር። ፈጣሪ እንደኛ አንድ ሰው 1 ሚሊዮን ኖሮት ለሌላ ሰው 100,000 ሊሰጥ ይችላል። የበታችኝነት አሰምቶት ማለት ነው። ንጉስ ቢሆን ሊሾመው ይችላል። ፈጣሪ ግን ንጉስ ነው፣ እኛንም ንጉስ ነው ማለት የሚፈልገው። እንደዛ ነው። ስለ ራሱ አያስብም። እንዳልኳችሁ ፈጣሪያችን ልንደርስበት የምንችለው ትልቁ ደረጃ ምንድን ነው? እሱ ሰጪ ነው። ፍቅርን ሰጪ፣ መስጠት ነው። አናብራራው ነው። መስጠት ውስጥ እኔ እንደዚህ ስለ ራሱ ምናምን የሚያስብ የሆነ ዳመና ውስጥ ቁጭ ያለ የሆነ ግለሰብ ፂሙ ነጭ ምናምን አይደለም። ኃይል ነው። እንዳልኳችሁ ከባላ ላይ የምንደርስበትን ልናገኛቸው የምንችሎቹ ነገሮች ብቻ ነው የምናወራው። እና ሰው ልጅ ራሱን አሻሽሎ የደረሰበት ደረጃ ምንድነው? ፈጣሪ ፍቅርና ፍቅር ብቻ ነው እና ለእኛ ሊሰጠን የሚችለውን ትልቁን ነገር ለመስጠት እየሞከረ እንደሆነ ነው። ከዛ ነው ሌሎቹ ዓለማት የመጡት ወደ ታችኛው
ይሄ ሁሉ ነገር የመጣው ከዛ ነው እያለ ይህንን እኛን ለመስጠት ምን ማድረግ አለበት? የሆነ ነገር ማድረግ አለበት። ያንን ነገር ለማድረግ ምን መሆን አለበት? ይሄ ነገር መፈጠር አለበት እያለ 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 ወደዚህኛው ዓለም ወደ ጨለማው ዓለም መጣን። ስለዚህ ይሄ እዚህ የደረሰው ለምንድን ነው? ከፍቅር ነው የመነጨ ነው። ያም ነገር ደግሞ ይህንን እንዴት ነው ከፈጣሪ ሁሉ ቆሻሻ ነገሮች፣ ሐዘን፣ ብዙ ነገር ያለበት ዓለም ውስጥ ለምንድን ነው እንደዚህ እያደረገን ያለው ብለን ልናስብ ያንን ፍቅሩን መረዳትና መሰማት ይከብደናል። ግን ራሳችንን ባሻሻለን ቁጥር ሁሉንም ነገሮችን በጊዜ ሂደት ይህንን ነገር ይገልጽልናል፣ ያሳይልናል። በፍላጎታችን ነው ወደዛኛው ዓለም ከፍ የምንለው። እናም ስለዚህ እኔ ገንዘብ የምፈልግ ከሆነ ህይወቴ ሰላም እንዲያገኝ የምፈልግ ከሆነ በቤተሰብ በእውቀት በሁሉም ነገር በትክክለኛው መንገድ መባረክ ከፈለኩኝ ምንድን ነው ባላንስ እናድርገው። መንፈሳዊ ዓለምና ይህንን ባላንስ እናድርገው። እዚህኛው ዓለም ላይ ስንሆን ያኛውንም ዓለም ይሰጠናል። እንደሚባለውም እኔን ብለው ህይወታቸውን የተዉት ህይወታቸውን አገኙ፣ እኔን ትተው ህይወታቸውን ያሳደዱ ህይወታቸውንም አጡት ነው ይባላል አይደለ? ስለዚህ ወደዚህኛው ዓለም ስንመጣ ነው ይሄኛውን ዓለም የሚሰጠን። ግን ይሄኛውን ዓለም ለማግኘት ብለን አይደለም ወደዚህኛው ዓለም እንመጣው እና የቅርንጫፍ ጉዳይ ነው። አንደኛው ችግር ስንፈታው ሌላ ይመጣብናል፣ ሌላ ችግር ሲመጣ ሌላ ይመጣብናል። ስለዚህ እነዚህ ችግሮችን እስቲ ከስራቸው እንቁረጣቸው። ከስር መቆረጥ የሚችሉት ያኔ ነው እና አሁን በዚህ ጥበብ ከገፋችሁ በኋላ የምታደርጉትም ጥረት በጨመረ ቁጥር ምን እየሆነ ይሄዳል? ያቺ ነፍሷ እያገኘች ነው የምትፈልገውን ብርሃን። አይታያችሁም? ግን እናንተ በዚህ መሀልም በአንዴ በቃ ሙልት ሁሉም ነገር ስትክክል አይደለም፣ እያደገች ነው። ቀስ በቀስ ነው። ሁሌ እስከምትሞላ ድረስ እንትን አለ። ስለዚህ የስቃዩ መንገድ አለ። የስቃዩ መንገድ ማለት ፈጣሪ ግዴታ ወደዚህ ዓለም እያሰቃየ በተለያዩ ችግሮች እንድናይ እያደረገን ያመጣናል ወደዚህ፣ ወይ ደግሞ በራሳችን ፍላጎት እየጣርን እንመጣለን ማለት ነው። ስለዚህ ይሄ የኛ ምርጫ ነው። ምርጫ ነው እየሰጠን ያለ ነው። በእርግጡ ያው ምርጫ ልንነው ሳይሆን በቃ ራስ ወዳድነትን እዩት፣ መስጠትን ደግሞ እዩት እያየ ነው። ለራሳችሁ ጥቅም መኖርን እዩት፣ ለሰው መኖርን እዩት። የትኛው ነው ወደ ህይወት እና ያንን እያሳየን ነው በእርግጥ እና ትንሽ ለመረዳት ከበድ ያሉ ነገሮች ካለ ቀስ በቀስ ፍላጎታችን በጨመረ ቁጥር ይህንንም ነገር እንዳልኳችሁ ብርሃኑን እስከ መጨበጥ ድረስ የምንደርሰው መጀመሪያ በእምነት እንሄዳለን። በእምነት ማለት እስቲ የሚለውን ነገር አይምሮ የተለያዩ የሚቃረኑ ሀሳቦችን እየነገረኝ ነው፣ እምቢ እያለኝ ነው። ስለዚህ እንዴት ነው አንተ የምታስተምረን አሁን እዚህ ቪዲዮ የነገርከኝ ያሉ ነገሮች መቀበል ከብዶኛል እያለኝ ነው። ገላክ አንድ ሰው ገላ እንደዛ ሊለው ይችላል። መጀመሪያ እስቲ እነዚህ ምክንያቶችን አመሰግናለሁ፣ ልክ ናቸው፣ ምንም ልላቸውም አልችልም፣ ምንም መልስም የለኝም። ግን ሁሉም ነገር በፈጣሪ ዘንድ ስለሆነ አሁን ለጊዜው የማይታየኝ ምክንያት ስላለ እስቲ ልቀበለውና ከዛም በኋላ ፌት አባቭ ሪዝን የምንለውን ነገር ነው እየነገርኳቸው ያለሁት። ልቀበለውና ከምክንያት በላይ እምነቴን ላርገውና ልራመድ እንላለን። ልክ ያንን ስናደርግ ይሄን አሁን ምላችሁን ነገር ወደ መጨበጥ አሁን ወደ ምክንያታችሁ ይመጣላችኋል ማለት ነው። እነዚህ ነገሮች በበለጠ ጥራት እንማራቸዋለን ወደፊት ማለት ነው። ስለዚህ ያኔ ጊዜ እንደዚህ አሁን እንዳልኳችሁ 10 ውስጥ ገብታችሁ ሙከራ እያረጋችሁ ጥረት እያረጋችሁ በሄዳችሁ ቁጥር ነፍሳችሁም ያችም እያደገች ይሄዳል። ሰላማችሁንም መስጠት ትጀምራለች። ህይወታችሁ ላይ ያላቸውን የተለያዩ ነገሮች ጊዜ ይኖራችኋል፣ ኃይል ይኖራችኋል። ኃይል ስላችሁ በቃ አይደክማችሁም። ለእነዚህ ነገሮች ጊዜ ይሰጣችኋል። ፍላጎታችሁ እየጨመረ ስለሆነ ያ ፍላጎታችሁ ነው የሚያመጣው ያንን ወደ ፈጣሪ ለመምጣት ጊዜ የሚያስፈልገኝ ከሆነ ወደ ፈጣሪ ለመምጣት
የቤተሰቤ ሁኔታ፣ የገንዘቤ ሁኔታ መስተካከል ካለበት ያ ፍላጎቴ እነዚህ ነገሮች ያስተካክላቸዋል። ለምን ገንዘብን የፈለኩት ለራሴ ጥቅም ሳይሆን ለመንፈሴ ጊዜ ለመስጠት፣ ለፈጣሪ ጊዜ ለመስጠት፣ እዚህኛው ዓለም ላይ ያሉትን ነገሮች መስተካከል ስላለባቸው እነዛ ነገሮችን ለማስተካከል ያቺ ነፍስ ብርሃኗን ትለግሳለች ማለት ነው። እንድንቀጥል መንገዳችንን እንድንቀጥል ያ ነው። ይሄ የመሃሉ መንገድ ነው። ይሄ የመሃሉ መንገድ ሁለቱን ዓለሞች ባላንስ ስናደርጋቸው ህይወታችን ወደ ሰላም ይመጣል። ያው ትልቅ ነገር ነው የነገርኳችሁ። አንዳንድ ነገሮችንም በራሳችሁ ትንሽ እንድታስቧቸውም ወደፊትም እንዲገለጹላችሁም ትቻችኋለሁ። እና ሌላ ማለት የምፈልገው ነገር ምንድን ነው? አዎ ህይወታችንም ሙሉ እየሄደ እየቀጠለ ያለ ጉዞ ነው። ስለዚህ ያቺን ኢዝራኤል የሚለው ቃል እንዳልኳችሁ ዝም ብለን የምንናገረው ያሸር ኤል ከሚለው ቃል ነው የመጣና ቀጥታ ወደ ፈጣሪ የመሄድ ወደ ፈጣሪ የመምጣት ፍላጎታችንን ነው እያዳበርን ያለ ነው እና ያቺን ነጥብ እንመግባት። ስለዚህ ምንድን ነው እሷ መመገብ የምትፈልገው? ስለሱ ደግሞ እናውራ። ምንድን ነው የምትፈልገው? አንደኛ ትክክለኛ አስተማሪ ትፈልጋለች። በእንግሊዝኛ ልጻፈው፣ ቲቸር አስተማሪ ትፈልጋለች። ትክክለኛ ያው በእኛ ራቭ እንለዋለን። ያው አስተማሪ ማለት ነው። ምንም የተለየ ነገር የለውም። አስተማሪ ትፈልጋለች። ለነፍሷ የሚሆኑ መጽሐፎች ትፈልጋለች። ቡክስ ብዬ ለያዘው። እናም ሌላም ትፈልጋለች ተመሳሳይ ጉዞ ላይ ያሉ ጓደኞቹ ማለት ነው፣ ፍሬንድስ፣ ተመሳሳይ ሁኔታ ላይ ያሉ እዚህ ዓለም ላይ ያሉት ሰዎች እዚህ ጋር እኛ ለማወቅ ለማግኘት እየሞከረን ያለ ነው። ጓደኛ ተውት፣ ቤተሰቦቻችን ጋር እንኳን እኛ እዚህ ጋር ለማወቅ ወይም ለመቀበል የፈጣሪን ፍቅር ለማግኘት እየሞከረን ያለን ሰዎች እዚህ ይህንን ፍቅራችንን ያው ተብላ እንኳን ማለት ነው አልደረስንበትም እዛ ላይ። ግን በዚህ ሂደት ላይ በንጻት ለሰዎችን ለመኖር ስንሞክር እዚህ ዓላማ ላይ ያልሆነ ሰው ቢያገኘን ምን ያደርገናል? ያው ይጠቀመናል። ስለሆነም ለዛ ነው እነዚህ ተመሳሳይ ጉዞ ላይ እርስ በርስ እኔም ለሱ እሱም ለእኔ እርስ በርስ ቅድም ያልኳችሁ ማለት ነው ለዛ ጉዞ ላይ ላለን እንዳይጠቀመን እንዳንጎዳ ማለት ነው። ለዛ ነው እና እነዛን ሰዎች እንጥላቸው ምናምን ሳይሆን ራሳችንን ትንሽ ገደብ እናደርገዋለን። መገደም ሲሆን የሆነ ሙሉ ፍቃድ ለመስጠት ሳይሆን ሁሉንም ነገር በልኩ ስናደርገው ማለት ነው። እና እነዚህ ነገሮች ናቸው የሚመግቧት። እና እሷ ስትመገብ ያቺ ነፍሳችን እነዚህ ነገሮች ሲመጡላት እኛ ምንድን ነው ጥቅሙ? እነዚህ ነገሮች ለእኛ አይታዩንም ጥቅማቸው፣ ግን ነፍሳችን እየተመገበ ነው። ፍላጎታችን እያደገች ነው። አሁን አንድ ምሳሌ አለ። ምንድን ነው? እንደ ተረት ነገር ልንገራችሁ። ምናልባት ከዚህ በፊትም ተናግሬ ሊሆን ይችላል። ሁለት ጓደኛ ማቾች ነበሩ። ልጅ እያሉ በጣም ይዋደዱ ነበረ። ደስ የሚል ጊዜ ያሳልፉ ነበር። ከዛንም ምን ተፈጠረ? መለያየት ኖረባቸው። አንደኛው ቦታ መቀየር ነበረበት። ተለያዩ። ከዛም ከብዙ ዓመታት በኋላ ያልሄደው እዚሁ የቀረው ሰውዬ በጣም ደሃና ምስኪን ሰውዬ ሆነ። ያ ደግሞ የሄደው ደግሞ በጣም የተከበረ ንጉስ ሆነ ማለት ነው። ከዛም ያ እዚህ የቀረው ምስኪኑ ደሃ ያ የልጅነት ጓደኛው አብሮ አደጉ ንጉስ እንደሆነ ሲሰማ ፈጣሪን አመስግኖ እስቲ ሄጄ እንዲረዳኝ ልጠይቀው በማለት ጉዞውን ጀመረ። ንጉሱ ጋም ደረሰ። እናም ሲያየው በጣም ደስ አሉ፣ ተቃቀፉ። እናም ምስኪኑ
ያለበትን ሁኔታ ነገረው። ንጉሱም በጣም አዘነ። ከዛን ምን አረገለት? በል ሂድና ደብዳቤ ጻፈለት። ይሄን ደብዳቤ ይዘ የኔ የሀብት ክምችቴ ክፍል ሂድ፣ እናም እዛም የክምችት ክፍል ውስጥ 2 ሰዓት ትቻለሁ፣ ያንን 2 ሰዓት ውስጥ የፈለግከውን ነገር ይዘህ ውጣ ነው። ተጻፈለት የ2 ሰዓት ደብዳቤ ማለት ነው። ይሄ ግለሰብ በደስታ ሳመው። ንጉሱን ሄደ ወደ ክምችት ክፍሉ፣ የሀብቱ ወርቁ ምኑ የሚቀመጥበት ክፍል ሄደ። ከዛን ይዟት የመጣት ትንሽዬ እንደ ቀረጢት ነገር አለች። ሄደ። እዛ ጋር ሲገባ ያንን በር የሚጠብቅ ጠባቂ ነበረ። ከዛን ደብዳቤውን አሳየው፣ ግባ አለው። ገባና ያቺን ቀረጢቱን ሞልቶ እየሳቀ ለመውጣት ሞከረ። ወጣ። ልክ ሲወጣ ያ ጠባቂው ተቀበለው፣ ያቺን ቀረጢቷን ማለት ነው። ከዛም በኋላ ምን አደረገው? ያው ድሃው ደግሞ ምንም ችግር የለም 2 ሰዓት አለኝ፣ ምንም ቢወስድብኝ ድጋሚ እወስዳለሁ በሚለው ጸጥ አላለው፣ ምንም አልተናገረውም። ተመልሶ ገባ። አሁንም ጭኖ መጣ። ልክ ሲወጣ ያንን ጠባቂ ድጋሚ ያገኘው። ጠባቂውም ድጋሚ ወሰደበት። ችግር የለም ሰዓት አለኝ እያለ ድጋሚ ገባ። አሁንም ይዞ ሲወጣ ድጋሚም ያ ጠባቂ ወሰደበት። ከዛን ይገባል ይወጣል፣ ይገባል ይወጣል። ድጋሚ ተመሳሳይ ነገሮች ተፈጠሩ። ጸጥ ይላል። አሁንም ጊዜ ስላለው ምንም ችግር የለም። ከዛን አሁን ሰዓቱ 2 ሰዓቱ ኦልሞስት አልቋል። የመጨረሻ ጊዜ ነው። እንደ ደብዳቤው መሰረት ለመጨረሻ ጊዜ ነው የሚገባው። ስለዚህ ገባና ወጣ። አሁን ግን ለመናገር ለማውራት ወሰነ። ምን አለው ጠባቂውን? እስካሁን ስትወስድብኝ ጸጥ ብያለሁ። አሁን ግን ከዚህ በኋላ መግባት አልችልምና እባክህ ያስኳትን ይዤ ልሂድ አለው። ከዛም በኋላ ጠባቂው ሳቀበትና አይ አንተ ሞኝ፣ 2 ሰዓት ተሰጥቶ እቺን ትንሽዬ ቀረጢት ይዘህ መጣ። እኔ እስካሁን ሳጠራቅምልህ ነበር። በሊድና ትልቅዬ ቀረጢት ይዘና እስካሁን ያጠራቀምኩልን ይዘህ ሂድ አለው ማለት ነው። እናም የሚገርም ተረት ነው። መንፈሳዊ ሁኔታውን ደግሞ ስትረዱት የበለጠ ይገርማቸዋል። ምንድነው? ወደዚህኛው ዓለም መተን እቺን ነፍሳችንን እየመገብናት ስንሆን ምንም እያገኘን እንደሆነ አይሰማንም፣ ይወሰድብናል። ያ ብርሃን የተወሰደብን ነው። ያንንም የሚወስድብን ያው ራስ ወዳድነታችን መልሶ ወደዚህኛው ዓለም ይወስደናል፣ ያመጣናል። የዚህ ዓለም ችግሮች ይጎትቱናል። አሁንም ወደዚህ እንመጣለን። አሁንም ትንሽ ነገር እንቀበልና የሆነ ብርሃን ወደ ፈጣሪ ጠጋ እንዳለን ይመስልናል። ከየው ነገር ደግሞ ይጎትተንና ሌላ ነገር ደግሞ ወደኋላ እንመለሳለን። አሁንም እንመጣለን፣ እንመለሳለን። ግን እነዛ ብርሃኖች እየጠፉ አይደለም። መንፈሳዊ ዓለም ላይ የሚጠፋ ነገር የለም። ለዛ ነው እንዳልኳችሁ መጀመሪያ ፈጣሪ እዚህ ዓለማችን ከመምጣታችን በፊት ፈጣሪ ጋር ነበርን። ያ ሁኔታ አይቀየርም። ይሄኛው እዚህ ዓለም ደግሞ የጨለማ ዓለም መምጣታችን ጭማሪ ነው እንጂ ያኛው የመጀመሪያው ጠፍቶ አይደለም። ይሄ የሚሆነው ይሄ ሌላ ጭማሪ ነው። ይሄ ነው አሁን ያለንበት ደረጃ። ስለዚህ እነዛ ብርሃኖች እየሞሏት ነው፣ ያቺን ነፍሳችን እየሞሏት ነው። ከዛን ጊዜው ሲደርስ ነፍሳችንም ያለ ትክክለኛው የመሻት ደረጃ ላይ ስደርስ ከዚህ በቃ አሁን አልችልም፣ ፈጣሪን ካላገኘው ከዚህ በላይ ሞት ይሻለኛል። ልክ ውሃ ውስጥ አንድ ሰው ገብቶ በዛች ቅጽበት ያለው ስሜት አየርን እንደሚያምረው ልክ እንደዛች አይነት ስሜት ላይ ስንደርስ ያ እስካሁን የነበረው ብርሃን እስካሁን በሕይወታችን ዓለም ተፈጥራ እስካሁን በተለያዩ ገላዎች ውስጥ ብዙ ሕይወቶችን ኖረን ነፍሳችን ብዙ ነገር አሳልፋለች። ያ ሁሉ ብርሃን የሁሉ ጊዜ ሰበችው ብርሃን በአንዴ ሁሉም ይገለጽልናል። ፈጣሪያችን ወደኛ ይመጣል። ይሄ ደግሞ የሚፈጠረው በዚሁ ዓለም እዚችው ዓለም ላይ ሆነን ማለት ነው። እዚህ ጨለማ ነው ስንለው በነበረበት ዓለም ነው ይሄ ነገር የሚፈጠረው። ስንት ያለቀስንበት ዓለም ውስጥ ነው ይሄ ነገር የሚፈጠረው። እናም ያ ነው እና ይሄም ትንሽ መጽሐፍ ቅዱስ ላይ ቶራ በዕብራይስጥ እንለዋለን። እዛ ላይም ስለዚህ ነገር ያወራናል። እንደ መንፈሳዊ በረሃ ነው።
መንፈሳዊ በረሃ ላይ ስንሆን ከመንግስተ ሰማያት እየመጣ ለነፍሳቸው የሚሆን ምግብ እየተመገቡ ግን የእስራኤል ሕዝብ ምን ይላል? ምን ነው ያኔ በፋሮ ስር ሆነን የነበረው ነገር አማረን ይላሉ። እና ያ ምን እየነገረን ነው? ወደዚህ መንፈሳዊ ዓለም ላይ ስንሆን በቃ ጣፋጭነት የለውም። መጽሐፎቹ ይከብዱናል፣ ጥላቻው ይገለጽልናል። ምንም በቃ ጭራሽ ለፈጣሪ በጣም ሩቅ እንደሆነን ይታየናል። ምንም የቀረበ እንዳልሆነ ብዙ ነገሮች ነው እየሄደ ነው እነዚህ ነገሮች የተገለጹልን የሚሄዱት እና ያስጠላናል። እዚህ መንፈሳዊ ዓለም ላይ በቃ በሱስ ተንቆላጭጨን ምንም በቃ እዛ ውስጥ ተውጠን በገንዘብ ተገዝተን በተለያዩ ነገሮች እነዛ እዚህ ዓለማዊ ደስቶች እነዛ በኖሩ እንላለን። ያ የመንፈሳዊ በረሃ ሁኔታ ላይ ስንሆን ማለት ነው። እንደ አንድ ስቴፕ ወደኋላ ዝቅስ ብለን ማለት ነው። ግን ያቺ ዝቅ ማለቷ ምንድን ነው? ያ የብርሃኑን መሻት ትጨምረንላለች። በቃ ምሬቱ ምንድን ነው? ጸሎት ነው። ስናለቅስ ስንከፋ ያ ሁሉ ጸሎት ነው። ፈጣሪ ወደ አንተ አምጣኝ ነው። ለእኛ ግን ፈጣሪ ገንዘብ ስጠን ነው አይምሯችን የሚረዳው። ያ ራስ ወዳድነታችን የሚረዳው ፈጣሪ ቤተሰቦችን እንትን በልኝ፣ ፈጣሪ ዝናን ስጠኝ፣ ፈጣሪ እንትን ነው የምንለው። ግን ነፍሳችን ምን እያለች ነው? ፈጣሪ ብርሃኑን ስጠኝ እያለችው ነው። እሱም ደግሞ ያንን ጥያቄ ነው እየሰበሰበልን ያለ ነው። ያቺ ጥያቄ ያቺ እንባዎቹ ስቃዮቻችን ልክ ትክክለኛ መጠን ላይ ሲደርሱ ያንን ብርሃን ይሰጠናል። ከዛም ብርሃኗ ደግሞ ትወሰድብናለች፣ እንወርቃለን ወደኋላ። ለምንድነው? ድጋሚ ደግሞ ፍላጎታችን ሌሎች ብርሃኖች እንዲሰበሰቡ፣ ሌሎች እንባዎች እንዲሰበሰቡ። ከዛ የሆነ ሳለ ሁሉ የሆነ ቀን ላይ የእርማታችን መጨረሻ ላይ ግማር ቲኩን እንለዋለን በሂብራይስጥ። ያኔ ጌት ኦፍ ቲርስ ኦፕን እና ሁሉም ነገር ይመጣል። እንባዎቻችን ሁሉም ተወስደው በቂ ይሆናሉ። ፈጣሪ የሚያዛን ጊዜ ይገለጽልናል። ያኔም ደግሞ ፈጣሪን መቀበል ምንም ሼም አይዘንም። የሆነ አሁን እንደ ጓደኞቻችሁ ከዚህ በፊት ቪዲዮ ላይ ብያለሁ፣ ቀን በቀን ሲጋብዛችሁ ሼም ይዛችኋል። ስለዚህ አሁን ፈጣሪ በአንዴ ራሱን ቢገልጽልን ሼም ይዘናል። ውይ በቃ ይሄ የእፍረት ዳቦ ይባላል። ብሬድ ኦፍ ሼም እንለዋለን በእንግሊዝኛ። የእፍረት ዳቦ እንዳይሆንብን በሼም ያንን ብርሃን መቀበላችን ያ እፍረት እንዳይሰማን እስካሁን ያ ሁሉ ስቃያችን አሁን በቃ ፈልገነው ነው እንደተቀበልነው በራሳችን ጥረት እንዳገኘነው እንዲሰማ ነው ይሄን ነገር ፈጣሪ የሚያደርገው። እና እነዚህ ነገሮች ሁሉ እነዚህ ችግሮች በሙሉ እንዴት ዜሮ እንደሚያደርጋቸው ደግሞ ወደፊት የምናየው ነገር ነው። እነዚህ ሁሉ ስቃዮቻችን እንረሳቸዋለን ማለት ምን ይባላል? ፓርዴስ እንለዋለን። አንድ ሰው ወደ ፈጣሪ ጉዞ እየሄደ ነው። አሁን እየሄደ ነው። ከዛን ገነት ላይ እንደሆነ ሲገኝ መንገዱ ላይ ምን አይነት ብርሃን እንደሆነ እንድትረዱ ነው። እዛ መንገድ ላይ ከትንሽዬ የፈጣሪ እይታ እያደገ እየጨመረ ይሄዳል። ከሆነ ደረጃ ላይ ይቆምና ፈጣሪ ማግኘቱን ራሱ አይደለም የሚያስደስተው፣ ወደኋላ ይመለሳል ይባላል። ይቆምና ወደ ፈጣሪ መንገዱን ትቶ ለካ እስከዛሬ እሱ ነበር ብሎ ወደኋላ ወደ እነዛ ሀዘኖች ነው የሚመለሰው። እዛ ውስጥ ፈጣሪ እንዴት እንደነበረ፣ እዛ ውስጥ የነበረውን ብርሃን ምን ያህል ትልቅ እንደነበረ ጉዞውን ወደኋላ ይመለሳል ይላል። ፓርዴስ ላይ ይባላል። ፓራዳይስ ከሚለው ሀሳብ ጋር የመጣ ነው። እና እነዛ የተሰሙን ችግሮች በሙሉ ውስጥ እነዛ ውስጥ እስቡት፣ የሁሉ ቆሻሻ ነገር የሚፈጠርበት ዓለም ውስጥ እዛ ውስጥ ሁሉ ፈጣሪ አለ። ያንን ነገር መግለጽ ነው እኛ የምንፈልገው። እናም ሁሉንም ነገር እስከምንረሳው ረስተነው በቃ ያ የውስጥ ብቸኝነታችንን ፈጣሪያችንን አግኝተን ሙሉ ተሰምቶ እሱም ብቻውን ስለሆነ ነው እኛንም የፈጠረን። ስለዚህ ያ ብቸኝነታችን እሱም ብቻውን ነው፣ እኛም ብቻችንን ነን። ብቸኝነት በጣም እንደሚከፋ እናውቃለን። ሁለታችንም ተቃቅፈን ለዘላለም አንድ ላይ እንኖራለን፣ እንሆናለን፣ አንድ ሆነን ማለት ነው። እና ወደዛ ደረጃ ነው እየመጣን ያለ ነው። እና እነዚህ ሶስት ነገሮች ትክክለኛ አስተማሪ፣ ትክክለኛ መጽሐፎች፣ ትክክለኛ ጓደኞች ናቸው ይህንን የነፍሳችን ምግብ የሚሆኑት። እየተመገበች እያደገች እየሞላች ትሄዳለች። ለእኛ ግን ይሄ ነገር ለጊዜው አይታየንም። እና ይሄ ነገር በሞላ ቁጥር እንደ
ቅንጥብጣቢ እንበለውና ያ ቅንጥብጣቢ ባላንስ እያደረገ ስለሆነ መንፈሳዊ ዓለም ወደዚህኛውም ዓለም ይፈሳል። ያሉን ችግሮች እየሞሉ ይሄዳሉ። የዚህ ዓለም ሂደት የዚህ ዓለም ህጎች እየተረዳን እንሄዳቸዋለን። ፈጣሪ እንዴት ሁሉንም ስር እንዳለ አሁን ፈጣሪ ቢገለጽልን ምንም ችግር እንደማይኖር እነዛ ነገሮች እየተረዳን ሁኔታዎቻችን ይቀየራሉ። አይደለም፣ አትሳሳቱ። ሁኔታችን ሊቀየሩ ይችላሉ። ያው በእርግጥ ተቀይረዋል፣ ግን የተቀየሩት በፈጣሪ ዘንድ ያለውን ምክንያት በማየታችን ነው። እኔ ለምን እዚህ ሁኔታ ላይ እንደሆንኩኝ በማየት ነው ሁኔታችን የሚቀየረው። ያ ደግሞ ሲሆን ዞሮ ዞሮ እነዚህ የምንፈልጋቸው ነገሮች ብርሃን ስለሆኑ እነዛን ብርሃን ይተካቸዋል በተሻለ ጥራት። የብርሃኑ ኳሊቲ ከራስ ወዳድነት ከሆኑ አልባሳት ስል የምንፈልጋቸው ነገሮች ከቤተሰብ፣ ምግብ፣ ዝና ምናምን ገንዘብ ከነዛ አልባሳት ተቀይሮ ወደ ፈጣሪ ወደ መጠጋት ራሳችንን ከፈጣሪ ጋር በባህሪ ወደ ማመሳሰል ወደዛ እንመጣለን። ያ የተሻለ የብርሃን ጥራት አለው እና ያ ጥራት ወደ እነዚህ ነገሮችንም ያስተካክልናል። ለጊዜው ትንሽ ለመቀበል ሊከብድ ይችላል፣ ግን እንዳልኳችሁ መንፈሳዊ ነገሮች ላይ ኮወርዥን የለም ወይም ማስገደድ የለም። በራሳችሁ ይህንን ነገር አብሰልስላችሁ ራሳችሁ ሳይንስ ነው ብያችኋለሁ። ሳይንስ ደግሞ ምንድን ይፈልጋል? ካባላ የሳይንሳዊ ጥበብ ነው። ምን ይፈልጋል? ሳይንስ ሙከራ ይፈልጋል አይደለ? እኔ እዚህ ጋር የሞከርኩት ነገር ሌላ ሰው እዛ ጋር ሄዶ ሞክሮ ካላገኘው ያ ነገር እውነት አይደለም አይደል? ስለዚህ ካባሊስቶች ምንድን ናቸው? ሳይንቲስቶች ናቸው። ይህን የሚማሩበትን ሳይንስ የት ነው የሚሞክሩት? እራሳቸው ላይ ይሞክሩታል። ከዛን ያንን ነገር ይደርሱበታል። ስለዚህ አሁን ያልኳችሁትን ነገር ለዛ ነው ቅድም ያልኳችሁ ትንሽ እምነት ምክንያቶቻችንን ትንሽ ረገጥ አድርገን እንቀበለውና ከዛ በኋላ ወደ ማየቱ እንመጣለን። ያለበዛ ይሄ ብርሃን መቼም አይገለጽላችሁም። እቺ ፌት አባቭ ሪዝን ኦር ሀስዲም እና ኦር ሆክማ ይባላሉ። የምህረት ብርሃንና የእውቀት ብርሃን። ምህረት ከሌለው መርሲ፣ እምነት ከሌለው ሀስዲም ማለት ራይቸስ ሀቀኛ ወይ በቃ ፈጣሪን ልክ ይሄ ነገር በቃ ፈጣሪን ሙሉ ያደርገዋል። ስለዚህ ይህንን ነገር ስንቀበለው ነው ያኛው ዊዝደም የምንለው ይሄ ነገር ወደ መረዳቱ የምንመጣው ወደ ምናየው ምንጨብጠው። ይህንን ነገር መጀመሪያ ምን ይፈልጋል? ትንሽ እምነት ይፈልጋል። ትንሽ ብዬ ያው እንዳበረታታችሁ ነው እንድትበረታቱ ነው ይህን ነገር ያልኳችሁ። እና ያቺ የምህረት ብርሃን ትፈልጋለች። ትንሽ የእምነት ብርሃን፣ ትንሽዬ እምነት ጫን ብለን ከዛን ይገለጽናል። ይህንን ብዙ ነገሮች ላይ ወደፊት እናየዋለን። እናም ከሞላ ጎደል ላሳጥረውና እዚህ ጋር ምናልባት ብዙ ማለት ፈልጌ የነበርኳቸው ነገሮች ነበሩ፣ ግን ለዚህም ምስጋና ሰጠን ሌላ ቪዲዮ ላይ እንመለሳለን። አመሰግናለሁ እስካሁን ሰዓት ድረስ ደርሳችሁ ካዳመጣችሁ።